ከባለፈው ፓርት የቀጠለ ፓርት 2 ለተማሪዎች የሚሆን በትርፍ ሰዓታችሁ ሊሰሩት የሚችሉ ያለምንም ወጪ በስልካችሁ ወይም በላፕቶፖቻችሁ ብቻ መስራት የምትችሏቸው 3 በጣም ቀላል በኤአይ የሚሰሩ የኦንላይን ስራዎችን በዛሬ ቪዲዮ አንድ በአንድ እናያለን። ከናንተ የሚጠበቀው ቪዲዮውን እስከ መጨረሻው ድረስ መከታተል ብቻ ነው። አሁን ቀጥታ ወደ ቪዲዮውን ከመጀመራችሁ በፊት እኔን ማበረታታት የምትፈልጉ ካላችሁ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ማበረታታት ትችላላችሁ። ላይክ እና ሰብስክራይብ ካደረጋችሁ ቀጣይ ጠቃሚ ቪዲዮችን ስለምለቅ ቶሎ በፍጥነት ይደርሳችኋል ማለት ነው። አሁን ቀጥታ ወደ ቪዲዮ። ከዚህ ጋር አሁን ምንድነው እያንዳንዱን ስቴፕ አንድ በአንድ እንድትከታተሉኝ ፈልጋለሁ። ምክንያቱም እያንዳንዳቸው ከዚህ ጋር ማሳያችሁ 3 በጣም ቀላል የሆኑ የኤአይ የሚሰሩ ስራዎች ስለሆኑ እናንተ ይሄንን በጣም በቀላሉ ይሄንን በስክሪፕቶ እየጻፋችሁ እያንዳንዱን መሞከር ትችላላችሁ ማለት ነው። እዚህ ጋር በመጀመሪያ ደረጃ የምናየው ምንድነው ኤአይ ዩቲዩብ ቻናል ክሬት ማድረግ ነው። ከዚህ ጋር ለምሳሌ ምንድነው እንዴት ይሰራል ብላችሁ ከጠየቃችሁ ኤአይ መሳሪያዎችን ተጠቅማችሁ ስክሪፕቶችን እየጻፋችሁ በኤአይ በቮይስ በመጨመር ወይም እንዲሁም ምስሎችን ቪዲዮዎችን እየጨማመራችሁ እንዲሁም እያቀነባበራችሁ በዩቲዩብ ላይ ፖስት በማድረግ ገቢ ማግኘት ትችላላችሁ። በተለይ ስፔሻል በአሁን ላይ በሀገራችን ላይ በኢትዮጵያ ውስጥ ይህን ስራ በቅርቡ በጣም በብዙዎች እየሰሩት ይገኛሉ ማለት ነው። እናንተም ይሄ የኤአይ የዩቲዩብ ቻናል ፌስለስ የሆነ የዩቲዩብ ቻናል ይከፍታችሁ እሱን በቀላሉ መስራት ትችላላችሁ ማለት ነው። በጣም ብዙዎች እንግዲህ ኢትዮጵያ ላይ በአሁን ታይም ላይ በጣም ብዙ ሊባሉ የሚችል በኤአይ እየሰሩ ይገኛሉ ማለት ነው። ከዚህ ጋር ምንድነው ቀጣይ ምንድነው እንዴት ወደ ስራው መግባት እንችላለን ካላችሁ ከዚህ ጋር መጀመሪያ የሚያስፈልጋችሁ የጂሜል አካውንት መጀመሪያ እዚህ ጋር ያስፈልጋችኋል ማለት ነው። በቀጣይ ምንድነው የዩቲዩብ ቻናል ራሱን የቻለ የዩቲዩብ ቻናል ክሬት ማድረግ ይጠበቅባችኋል። ለምሳሌ ስለ ጂሜል አካውንት ከዚህ በፊትኛ በጭሱ ቴክኖሎጂ ላይ የለቀቅነው ቪዲዮ ስላለ እዛም ገብታችሁ ማየት ትችላላችሁ። የዩቲዩብ ቻናልም እንዴት መክፈት እንደምትችሉ ከዚህ በፊት የለቀቅናቸው ቪዲዮዎች ስላለ ይሄ ብዙም አይከብዳችሁም። ወይም ደግሞ እናንተ ጂሜል ብዙዎቻችሁ አላችሁ ብዬ ስለማምን ያው ይሄ እንግዲህ ከናንተ የሚጠበቀው የጂሜል አካውንት እና ራሱን የቻለ አንድ የዩቲዩብ ቻናል ከዚህ ላይ ክሬት አድርጋችሁ መክፈት ብቻ የሚጠበቅባችሁ። ከዛ በኋላ ምንድነው ከናንተ የሚጠበቀው በሶስተኛ ደረጃ ከዚህ ላይ ዛ ቻናል አንድ ርዕስ ትመርጡለታላችሁ። ያ ርዕስ ስንል ወይም ደግሞ ኒች የሚባል አንድ ትመርጡለታላችሁ። ይሄን ኒች እንዴት አድርገን ነው የምንመርጠው ካላችሁ የመጀመሪያው ለምሳሌ ኤአይ ሊሆን ይችላል፣ ስለ ቴክኖሎጂ ሊሆን ይችላል፣ ስለ ኢንዲኬሽን ትምህርት ሊሆን ይችላል፣ ስለ ኒውስ ሊሆን ይችላል። ስለዚህ እናንተ አለኝ ወይም ደግሞ በዚህ ተሰጥቷለኝ ወይም ደግሞ ሁሌ ቋሚ የዚህን ስራ ቪዲዮ ልሰራው ይችላልው ብላችሁ የምታምኑበትን አንድ ራሱን የቻለ አንድ ኒች ትመርጡለታላችሁ ማለት ነው። በዛ ኒች ተመስርታችሁ የተለያዩ ቪዲዮችን መስራት እንድትችሉ ማለት ነው። ከዛ በቀጣይ ምንድነው ከናንተ የሚጠበቀው በሳምንት 3 ወይም ደግሞ 5 የሚያህሉ ቪዲዮችን ክሬት እያደረጋችሁ ወይም ደግሞ ጄኔሬት እያደረጋችሁ እየሰራችሁ እናንተ ፖስት ማድረግ ብቻ ነው የሚጠበቅባችሁ ማለት ነው። እነዚህን ፖስት ካደረጋችሁ በኋላ ለመከፈል የሚያስፈልጉ መስፈርቶችን ደግሞ ከዚህ ጋር ነኝ። በዩቲዩብ ቻናል ላይ ሞኔታይዜሽን ለመከፈል መጀመሪያ ያስፈልገን ምንድነው 1000 ሰብስክራይብ ያስፈልገናል። እንዲሁም ደግሞ 4000 ዋች ሃወር በ12 ወር ውስጥ ወይም ደግሞ በአንድ አመት ውስጥ እነዚህ ግዴታ ያስፈልጉናል ማለት ነው። ወይም ደግሞ እናንተ ሾርት ቪዲዮ የምትለቁ ከሆነ 10 ሚሊዮን ሾርት ቪው በ90 ቀን ውስጥ ልታገኙ ግድ ይላችኋል ማለት ነው። እነዚህ መስፈርቶች ስታገኙ ከሁለት አንዱ መስፈርት አድርጋችሁ ሎንግ ቪዲዮ የምትሰሩ ከሆነ 4000 ሰዓት ሲሞላላችሁ በ12 ወር ውስጥ ቀጥታ 1000 ሰብስክራይብ ደግሞ ሲሞላ ሞኔታይዝ መሆን ትችላላችሁ። በሾርት ቪዲዮም 10 ሚሊዮን ቪው ከታየላችሁ በ3 ወር ውስጥ ማለትም ቀጥታ በዚህም ከሁለት አማራጭ አንዱ ቀጥታ መከፈል ትችላላችሁ ማለት ነው። ከዚህ ጋር ምንድነው እንዴት ይከፈላል ስላልካላችሁ ደግሞ እንዴት ነው ዩቲዩብ ላይ መከፈል የሚቻለው ወይም ደግሞ እንዴት አድርገን ነው ወደ አካውንታችን ብራችሁ ሊገባ የሚችል ሲል ከሞኔታይዝ በኋላ ጉግል አድሰንስ የሚባል አካውንት ግዴታ መክፈት ይጠበቅብናል ማለት ነው። እነዚህ መስፈርት ካሟላን ቀጥታ ወደ ጉግል አድሰንስ አካውንት እንድንከፍት ራሱ ይወስደናል ማለት ነው። እሱን ከከፈትን በኋላ ቀጥታ ምንድነው ይሄ የጉግል አድሰንስ ምንድነው ቀጥታ የሚያገናኘው ከራሳችን ከባንክ አካውንት ጋር የተሳሰረና ቀጥታኛ የምንሰራውን ወደ ባንክ አካውንታችን በቀጥታ ይገባል ማለት ነው። ከዚህ ጋር ምንድነው ያለ ምንም እኛ የምነካከው ነገር የለም። ቀጥታኛ ከኛ የሚጠበቀው ቪዲዮችን ብቻ ፖስት በማድረግ አውቶሜሽኖችን እኛ ከኮፒራይት ንጹህ የሆኑትን ብቻ በደንብ አድርገን ቪዲዮ ኤዲቲንግ አድርገን ከሰራ ነው ቀጥታ ከሞኔታይዝ በኋላ ወደ ጉግል አድሰንስ ይገባ። ከጉግል አድሰንስ ደግሞ ቀጥታ ወደ ባንክ አካውንታችን ይገባል ማለት ነው። ስለዚህ ይሄንን የምንሰራው ምንድነው ኤአይን ተጠቅመን የተለያዩ ቪዲዮዎችን የተለያዩ ሾርት ሙቪዎችን እንደዚህ አጫጭር ኒሾችን መርጠን ከዚህ ውስጥ መካከል በሾርት ቪዲዮ ሊሆን ይችላል፣ በሎንግ ቪዲዮ ሊሆን ይችላል። ከዚህ መካከል መርጣችሁ እናንተ በዩቲዩብ ቻናል መከፈል ትችላላችሁ ማለት ነው። ከዚህ በፊት እኛ የለቀቅነው በተለያዩ በዩቲዩብ ቻናል የተከፈልንባቸው
የምንሰራባቸውን ከዚህ በፊት ዩቲዩብ ከፈለን ብለን በለቀቅናቸው 3 የሚያሉ ቪዲዮዎች አሉ። ገብታችሁ እሱን ማየት ትችላላችሁ ማለት ነው። በዩቲዩብ እንደዛ አድርጋችሁ መከፈል ትችላላችሁ ማለት ነው። በሁለተኛ ደረጃ የምናየው ኤአይ ኢቡክ ክሬሽን ነው። ሶ ከዚህ ጋር ምንድነው እንዴት ነው ይሄ ነገር ሊሰራ የሚችል ካልን ኤአይን ተጠቅመን በአንድ ርዕስ ላይ መጽሐፎችን መጻፍ ማለት ነው። ሶ መጽሐፎችን መጻፍ ስንል ለምሳሌ ምንድነው ኤአይ መመሪያ ሊሆን ይችላል፣ ስለ ኦንላይን ቢዝነስ ሊሆን ይችላል፣ ስለ ተማሪዎች ገንዘብ እንዴት መስራት እንደሚችሉ ሊሆን ይችላል። ብቻ እናንተ በጣም ከአንድ ነገር ላይ ጎበዝ ነኝ ብላችሁ በምታምኑበት ነገር ላይ ወይም ደግሞ ኢቡክ ማለት ራሱን የቻለ በፒዲኤፍ አዘጋጅተን የምንሰራቸው በአንድ ሁኔታ እንጨራለን። ለምሳሌ ምንድነው መጽሐፍ ከዚህ በፊት አሁን ከዚህ በፊት እነ ፍቅር አለ ፍቅር እስከ መቃብር የተለያዩ እንደዚህ መጽሐፎች ነው አለ። ሶ እነዛ መጽሐፎችን ምንድነው በዲጂታል መልኩ አዘጋጅተን ይሄኛው እንደምንድነው ተማሪዎች ሊጠቅማቸው ይችላል ወይም ደግሞ ሰዎች ሊፈልጓቸው ይችላል ብለን የምናስባቸውን እነዚህን በፒዲኤፍ አዘጋጅቶ መሸጥ ማለት ነው። ሶ እንዴት አድርገን ይሄን ደግሞ ወደ ስራው የምንገባው ካላችሁ ከ20 እስከ 50 ገጽ ያሉ ኢቡኮችን ማዘጋጀት ይጠበቅብናል ከኛ ማለት ነው። እነዛ ምንድነው በፒዲኤፍ አድርገን በአንድ ቋት ውስጥ ማስገባት ይጠበቅብናል ከዚህ ውስጥ ማለት ነው። ሶ እሱን በፒዲኤፍ ካደረግን በኋላ ከኛ የሚጠበቀው ምንድነው በቴሌግራም ቻናል ወይም ደግሞ ዌብሳይቶች ላይ መስደን መሸጥ እንችላለን ማለት ነው። ስለዚህ የቴሌግራም ቻናሎች ላይ እኛ በራሳችን ቻናል ካለን ከዛ ላይ ፖስት በማድረግ እንዲሁም ደግሞ ፔጆች ካለን ፌስቡክ ሊሆን ይችላል፣ ዩቲዩብ ሊሆን ይችላል፣ ቲክቶክ ላይ ሊሆን ይችላል። ስለዚህ እኛ ለኦንላይን ለተማሪዎች የሚሆን በፒዲኤፍ ራሱን ይችላል አዘጋጅተን ይሄ ምንድነው ኤአይን በመጠቀም ኤአይን ስለ ኦንላይን ቢዝነስ አሁን ለምሳሌ ነገርን ብንለው የተለያዩ ፔጆችን አዘጋጅቶ ፒዲኤፎችን አዘጋጅቶ ባንድ ይሰጠናል። እኛ እሱን እኛ ራሳችን አድርገን አሳጥረን አስተካክለን ይሄንን በፒዲኤፍ አድርገን ለተማሪዎች እንዲሁም ደግሞ ለተለያዩ ሰዎችን መሸጥ እንችላለን ማለት ነው። ሶ የክፍያው ዘዴ እንዴት ነው ካልን ከዚህ ጋር የምናየው ምንድነው መጀመሪያ ላይ ጥርት ያለ የኢቡክ አዘጋጅተን መሸጥ ይጠበቅብናል። ሁለተኛ ደግሞ የክፍያ መንገዱንም እዛው ጋር ማመቻቸት ይጠበቅብናል። እንዴት ይከፍላሉ ሰዎች ካላችሁ ያው ደንበኞቻችሁን በባንክ ትራንስፈር እንዲያደርጉ በሞባይል ባንኪንግ እንዲከፍሉ አድርጋችሁ እናንተ ፒዲኤፉን ለነሱ ትልኩላችኋላችሁ። እነሱ ደግሞ ብሩን ቀጥታ በባንክ አካውንት ምንዛሬ ወይም ደግሞ በሞባይል ባንኪንግ እንዲያስገቡላችሁ ሪኮማንድ ከዚህ ጋር ታደርጓላችሁ ማለት ነው። ሶ ከሶስተኛ ደረጃ ከዚህ ጋር የምናየው ምንድነው ኤአይ ፕሪንት ኦን ዲማንድ ይባላል ማለት ነው። ሶ ይሄ ስራ ምን ማለት ነው? በኤአይ ተጠቅማችሁ የተለያዩ ዲዛይኖችን ፈጥራችሁ ይሄንም ቀጥታ የምትሸጡበት በኤአይ የሚሰራ ሶስተኛው ስራ ነው ማለት ነው። ሶ ይሄኛው ስራ እንዴት ነው የምንሰራው ካላችሁ ለምሳሌ ምንድነው ቲሸርቶችን ዲዛይን በመስራት ስቲከሮችን ዲዛይን በመስጠት ፎን ኬዞችን ደግሞ ይሄ ከቨሮችን ዲዛይን ቲሸርቶችን፣ ሱሪዎችን፣ ጫማዎችን የተለያዩ ስፔሻሊ ከዚህ ጋር ሴቶች እናንተ በጣም ይመለከታቸዋል። ምክንያቱም ጥለት ወይም ደግሞ ምንድነው ይሄ ጥልፍ ምናምን የተለያዩ ዲዛይኖችን ወይም ደግሞ የቲሸርት አይነቶችን በተለያዩ እናንተ ብቻ በሆነ ነገር ላይ ጎበዝ ነኝ ያላችሁት በዲዛይን ነገር ላይ ጎበዝ ነኝ ያላችሁት ነገር ይሄን ምንድነው ኤአይን በመጠቀም የተለያዩ ፎንቶችን በመስጠት ትራኮችን በመስጠት ጽሁፎችን የሰጣችሁ ለምሳሌ እናንተ ራሳችሁን ዲዛይን ያወጣችሁን ዲዛይን ያንን እንዲያመጣላችሁ ወይም ሼፑን ራሱ እንዲያመጣላችሁ ኤአይን ኮንትሮል በማዘዝ ራሱ ምንድነው ኤአይ በኢሜጅ ጄኔሬተር ስለሚያደርግላችሁ በኢሜጅ ይሰጣችኋል ማለት ነው። ያንን ኢሜጅ እናንተ ማስተካከል ያለባችሁ ነገር ካስተካከላችሁ ወይም ደግሞ ራሱን ይቻላል አንድ ለምሳሌ የኤርፎን ለምሳሌ የኤርፎን ዲዛይን ሊሆን ይችላል፣ ቅርጽ ሊሆን ይችላል። ስለዚህ ይሄንን የኤርፎን ዲዛይን ቅርጽ እናንተ ዲዛይን አድርጋችሁ ቅርጽ አድርጋችሁ በኤአይ ወይም ደግሞ በፎቶሾፕ ሰርታችሁ ያን ዲዛይን ካወጣችሁት በኋላ ይሄም ደግሞ የተለያዩ ድረገጾች አሉ። እነዛ ድረገጾች ላይ ቀጥታ በመውሰድ ይሄንን ማስተዋወቅ ትችላላችሁ ማለት ነው። እንዴት ወደ ስራው ይገባሉ ካላችሁ ኤአይ ዲዛይን በመስራት እናንተ ይሄንን ተማሩ ወይም ደግሞ ከዚህ ውስጥ በኤአይ መስራት ትችላላችሁ ማለት ነው። ከ10 እስከ 20 የሚሆን ዲዛይነሮችን ማዘጋጀት ይጠበቅባችኋል። የተለያዩ በከለርም ሊሆን ይችላል በተለያዩ በፕሪንት እንዲደረጉ አድርጋችሁ ማለት ነው። ሶ ይሄን ደግሞ ቀጥታ እንደዛ አድርጋችሁ የተለያዩ ለድርጅቶች አሉ። ለምሳሌ ይሄን ለመከፈል የሚያስፈልጉ መስፈርቶች ኦሪጂናል ዲዛይን መሆን አለበት፣ ትክክለኛ የራሳችን መሆን አለበት፣ ትክክለኛ የክፍያ መረጃም የራሳችን ከዚህ ጋር አድ ማድረግ ይጠበቅብናል ማለት ነው። እንዴት ይከፈላል ካለ አንድ ሰው ያን ቲሸርት ለምሳሌ አይቶ ከወደደው ያንን ምንድነው እናንተ ያ የኩባንያ ራሱን የቻለ የኩባንያ ያለ ያን ፖስት የምታደርጉበት ማለት ነው። ሶ ያን ኩባንያው ለምሳሌ ያን ቲሸርት ካየ በኋላ ያን ቲሸርት ቀጥታ ግለሰቦች ያንን ቲሸርት ያዩትን አሳትመው ወደ ራሳቸው ማድረግ ስለሚፈልጉ ያ ድርጅት ያንን ፒክቸር ወይም ደግሞ ያን ኢሜጅ ያሳትምና ቀጥታ ኮሚሽኑ ለኛ እንዲላክ ያደርጋል ማለት ነው። ስለዚህ ከዚህ ጋር የኛ የክፍያ መንገድም ከዚህ ጋር አመቻችተን መጠበቅ ይጠበቅብናል ማለት ነው። ስለዚህ ይሄንም ምንድነው የተለያዩ ዲዛይኖችን ይሄን በነጋችን ላይ በኢትዮጵያ ሆኖ እዚህ ውስጥ መስራት እንችላለን። በብዛት የተለያዩ ድርጅቶች ማምከር ኢትዮጵያ ውስጥ ካሉ ለምሳሌ ዲዛይን ካለ እኛ ለምሳሌ ፖስት በማድረግ ቴሌግራም፣ ቲክቶክ፣ ዩቲዩብ ላይ የተለያዩ ፕላትፎርሞች ላይ
ፖስት በማድረግ ያን ዲዛይን የወደዱትን ዲዛይን ፕሪንት አድርገን ማስመጣት እንችላለን። ወይም ደግሞ ድርጅቶች ካለ በስፔሻል ዌብሳይቶች ላይ ሲሆን ደግሞ የተሻለ ኮሚሽን ራሳቸው ድርጅቱ ሙሉ ከበር አድርጎ ለኛ ኮሚሽን አስቦ መስጠት ይችላል ማለት ነው። ስለዚህ ዛሬ 3 ስራዎችን በራሳችን ዲጂታል አሲስትመንት ወይም ደግሞ በኤአይ ተጠቅመን የምንሰራቸውን እያንዳንዱን ከዚህ ጋር አይተናል ማለት ነው። ስለዚህ ከናንተ የሚጠበቀው እያንዳንዱን እነዚህ የነገርኳችሁን ተጠቅማችሁ የራሳችሁን ቢዝነስ የትም ሳትሄዱ የትም ቦታ ሳትሄዱ ከዛው ላይ ኦንላይን በኮሚሽን የምታገኙበትን ኤአይ ተጠቅማችሁ ስራዎችን ዛሬ 3ቶችን አይተናል ማለት ነው። 3ቶቹ ላይ እንደተጠቀማችሁ ተስፋ አደርጋለሁ። አሁን ዛሬ ካየናቸው በዋነኝነት እንግዲህ ከ3ቱ በዋነኝነት አጠር አድርጌ ስናገር አንደኛው የዩቲዩብ ቻናል ፌትለስ ነው። ዩቲዩብ ቻናል ላይ ራሳችን አንድ ኒሽ መርጠን በዛ ኒሽ ላይ በሳምንት 3 ወይም 5 ቪዲዮችን እየለቀቅን ሞኔታይዝ አድርገን በዩቲዩብ ተከፋይ እንሆናለን። ያ ዩቲዩብ ተከፋይ ምንሆን ደግሞ በባንክ አካውንታችን ቀጥታ እንዲገባ ማድረግ እንችላለን። በሁለተኛ ኢቡኮችን ደግሞ ራሳችን የተለያዩ የመማሪያ ትምህርቶችን በፒዲኤፍ አዘጋጅተን ያንን ፒዲኤፍ በቴሌግራም በዩቲዩብ በተለያዩ ድረገጾች ላይ ፕሮሞት አድርገን ቀጥታ ሰዎችን ቀለል ባለ ዋጋ ሰዎችን ፒዲኤፉን ያን እየሸጥንላቸው ቀጥታኛም ወደ ባንክ አካውንታችን ማስገባት እንችላለን። በሶስተኛ ደረጃ ኤአይ ዲማንድ የሚያልኮችን ቀድሞ የተለያዩ ዲዛይነሮችን ያን ዲዛይን ዌብሳይቶች ላይ ፖስት በማዘጋጀት ያን የወደደውን ፖስት ደግሞ ያ ሰው ፕሪንት አድርጎ መውሰድ ቢፈልግ ቀጥታ ድርጅቱ ፕሪንት አድርጎ ለነሱ ከሰጣቸው በኋላ ቀጥታ ለኛ ኮሚሽን አስቦ ይሰጠናል ማለት ነው። ስለዚህ እነዚህ 3 ቀለል ያሉ በስልካችን ሊሰሩ የሚችሉ የኦንላይን ስራዎችን ዛሬ አንድ በአንድ አይተናል ማለት ነው። በቀጣይ ደግሞ ፓርት 3 ያዘጋጀሁት አለ በኦንላይን ስራ ላይ እንደዚሁም ለተማሪዎች የሚሆን በቀላሉ ከቤታቸው ቁጭ ብለው ሳይወጡ ኤአይን ብቻ በመጠቀም ሊሰራቸው የሚችል 3 የኦንላይን ስራዎች በቀጣይ ፓርት 3 ደግሞ ያዘጋጀሁት አለ። ፓርት 3 ደግሞ በቅርቡ እንለቀዋለን ማለት ነው። ስለዚህ ያን ፓርት 3 ደግሞ ለመከታተል ቻናሉን ላይክ ካላደረጋችሁ ላይክ እያደረጋችሁ እንዲሁም ሰብስክራይብ በማድረግ ይሄን ቤተሰብ ይቀላቀሉ። በቀጣይ ደግሞ ከዚህ በፊት የለቀቅነው ፓርት 1 አለ። ፓርት 1 ያላያችሁት ካለ አሁን ከዚህ ቪዲዮ መጨረሻ ላይ ወይም ደግሞ ከኮሜንት መጀመሪያ ያስቀምጥላችኋል ማለት ነው። እሱን ገብታችሁ ማየት ትችላላችሁ ማለት ነው። በቀጣይ ፓርት 3 እስከምንለቅ ድረስ መልካም ቆይታ፣ መልካም ሳምንት።